ሰላም እንዴት ናችሁ ጋይስ? በዚህ የቫሌሮ የኢንቨስትመንት ኦፖርቹኒቲ ላይ ግልጽ ያልሆኑላችሁን አንዳንድ ሀሳቦች በዚህ ቪዲዮ ላይ እነግራችኋለሁ። በመጀመሪያ ቪአይፒ ዜሮ ላይ ያላችሁ ሎንግ ተርም የትኛውንም አይነት ገንዘብ ኢንቨስት አድርጋችሁ መስራት ትችላላችሁ። ራይት ሶ ሪቻርጅ ትላላችሁ። ሪቻርጅ ካላችሁ በኋላ የምትፈልጉትን አማውንት በኢንቨስትመንት ፕላኑ መሰረት ትመርጡና ገንዘብ ገቢ ታደርጋላችሁ። ስማቸውን አካውንታቸውን አለ ያንን ስክሪንሻት አድርጋችሁ ኤፍአር ኮዱን ይዛችሁ አስገቡ። በጣም ቀላል ነው። ሶ ሎንግ ተርም ኢንቨስትመንት ኦፖርቹኒቲው እዚህ ጋር ያሉት አይነት ናቸው። 550 ብር ጀምሮ ለ32 ቀን የሚቆይ ነው ጋይስ። ሎንግ ተርም ላይ በየትኛውም እታችሁ ባሉት በሌሎቹ ኢንቨስት ማድረግ ትችላላችሁ። ቀላል ነው። ዋናው ነገር ቀጣይ ቪአይፒ ዋን ላይ ያሉትኝን ለመግዛት ምን ይጠበቅብኛል የሚለው ስለሆኑ ማለት ነው። ሶ የመጀመሪያውን ቪአይፒ 550 ብር ካስገባችሁ ቪአይፒ ዋን ላይ አንድ ኢንቨስትመንት ኦፖርቹኒቲ ብቻ ነው ያላችሁ። እሱ ምንድነው 550 ብር ድጋሚ ከመጀመሪያው ከሎንግ ተርም ኢንቨስት ካደረጋችሁት በተጨማሪ ሌላ ኢንቨስት አድርጋችሁ የ825 ብሩን ለአንድ ቀን ገቢ ሆንላችኋል። ቀጣይ ግን ማግኘት የምትችሉት አትሊስት 7500 ሊኖራችሁ ይገባል። በኢንቨስትመንት አካሄዳቸው 7500 ያክል ኢንቨስት ካደረጋችሁ ብቻ ነው ቪአይፒ ዋን ላይ ሁለተኛውን ኢንቨስትመንት ኦፕሽን ኢንቨስት ማድረግ የምትችሉት። አዘርዋይስ ሁለተኛውን ኦፕሽን መጠቀም አትችሉም። ቪአይፒ ዜሮ ላይ ያለውን ሎንግ ተርም ነው መግዛት የምትችሉት ማለት ነው። ስለዚህ ሎንግ ተርም አንድ ወይም ሁለት ገዝታችሁ ቪአይፒ ዋን ላይ መጀመሪያውን ገዝታችሁ አትሊስት 7500 ያክል ኢንቨስት ካደረጋችሁ ቪአይፒ ዋን ላይ ሌላኛውን ቪአይፒ ቱ ለመግባት አትሊስት 7500 ብር ያስፈልጋችኋል። ከዛ በኋላ ነው ማለት ነው። ስለዚህ በጣም ቀላል ነው። ግልጽ ላልሆኑላችሁ ሀሳቦች ልንገራችሁ ብዬ ነው። ኢንቨስት አድርጉ። እርሊ መጀመር በጣም አሪፍ ነው። ጥሩ ፕሮፊት ይሰጧችኋል። በጣም አሪፍ ናቸው እንትኖቹ። ሲስተሙ በጣም ፈጣን ነው። በጣም የወደድኩት እሱን ነው። እርሊ ጀምሩ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ጌን ያደረጋችሁትን ደግሞ ያው ዴሊ የሚከፍላችሁን አያሳያችሁም፣ ግን ስታርቲንግ ኢንቨስትመንት ታይማችሁን እዩና ላስት ደግሞ መቼ ላይ ነው መጨረሻውን የሚያዩት የሚለውን እሱን ቼክ አድርጉ። ሎንግ ተርም ደግሞ ኢንቨስት አድርጋችሁ ከሆነ 32 ቀን ይቆያል። ዴን በ32ኛው ቀን ላይ ይለቀቅላችኋል ማለት ነው። ያ ነው አካሄዳቸው። ሶ እርሊ ጀምሩ። በጣም አሪፍ የሆነ ፕሮፊት አለው። ለምሳሌ የሎንግ ተርሙን ብትገዙ በጣም አሪፍ ነው። ምክንያቱም አሪፍ የሆነ ፕሮፊት አለው። አትሊስት በ2000 ብር በጣም ብዙ እድል አለው ማለት ነው። ስለዚህ ሪስካችሁን ቀንሱና አሪፍ የሆነ ፖይንት ለማግኘት ስሩላችኋለሁ። ወዳችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉልኝ፣ ፎሎ አድርጉልኝ። ቴንክ ዩ ባባይ